በቤንሻንጉል ጉሙዝ ክልል የሚገኘው ይህ መንደር ጳሌ የተባለው ባህላዊ እርሻ መሳሪያ እንደ አብዛኞቹ የክልሉ ስፍራዎች ተግባራዊ የሚሆንበት ነው። በመንደሩ ነዋሪ የሆኑት አቶ መሐመድ አህመድ ከ25 ዓመት በላይ ጳሌን ተጠቅመው ሲያርሱ ቆይተዋል። ዘንድሮም በዚሁ መሳሪያ ተጠቅመው በቆሎ እየዘሩ ነው። በአካባቢያቸው የከብቶች በሽታ ወይም ገንዲ ጳሌን ተጠቅመው እንዲያርሱ ምክንያት ሆኗል። በጳሌ የሚያርስ ሰው ረጅም ሰዓት ማጎንበስ ይጠበቅበታል። ስራው በጣም አድካሚ ነው። የምናገኘው ምርት ግን የድካሙን ያህል አይደለም። ባለፈው ዓመት በዚህ ድካም የዘራሁት በቆሎ በተምች ሙሉ በሙሉ ተጎድቷል። ባለሙያዎች መጥተው ቢያዩትም ምንም የተደረገልን ነገር የለም። በዚህኛው መንደር ያለው ልምድ ግን የተለየ ነው። በቤንሻንጉል ጉሙዝ ክልል በአምባሲ ወረዳ በሚገኘው በዚህ የመንደር ማሰባሰብ ማዕከል አርሶ አደሮች ግብርናን ውጤታማ በሆነ መንገድ እንዲያከናውኑ ድጋፍ ይደረግላቸዋል። አሁን እድሜያቸው ስለገፋ በሰዎች ያዘሩትን አኩሪ አተር ሲያስወቁ ያገኘናቸው አቶ አሊፍ የሱፍ ወደ መንደር ማሰባሰብ መግባታቸው ምርታማነታቸውን እንዳሳደገላቸው ይገልጻሉ። ወደ መንደር ማሰባሰብ ከመግባቴ በፊት በጳሌ ሳርስን ይኖር በጳሌ ማረስ ምን ያህል አድካሚ እንደሆነ ማውቃለሁ። ወደዚህ ከመጣው በኋላ በሚደረገው የባለሙያ ድጋፍ የማገኘው ምርት ከኔ አልፎ ለገበያ ይበቃል። በሬዎቹንም ባለሙያዎች ስለሚከታተሉ አይጎዱብንም። በቤንሻንጉል ጉሙዝ ክልል የሚገኙ የመንደር ማሰባሰብ ማዕከላት አርሶ አደሮች ግብርናን በተሻለ መልኩ እንዲያከናውኑ ከመርዳቱም በተጨማሪ ትምህርት ቤት፣ ጤናና ሌሎች አገልግሎቶችን በተሻለ ቅርበት እንዲያገኙ አስችሏል። በዚህ የመንደር ማሰባሰብ ማዕከል ያሉ ማህበራዊ አገልግሎት መስጫ ተቋማት ነዋሪዎችን በቅርበት ያገለግላሉ። በአምባሲ ወረዳ የሚገኘው ማዕከልም ባካተተው ቅድመ መደበኛና መደበኛ ትምህርት የአካባቢው ህፃናት ትምህርታቸውን ይከታተላሉ። በመንደር ማሰባሰቡ ላልታቀፉት አቶ መሐመድ የልጅ ልጆች ግን ቅድመ መደበኛ ትምህርት ማግኘት አልቻሉም። መደበኛ ትምህርትና የጤና ተቋማትን በቅርበት አያገኙም። የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻርሊ ሀሰን ክልሉ አሁን በ239 የመንደር ማሰባሰብ ማዕከላት ያሉ አገልግሎት መስጫዎችን እያጠናከረ ነው ብለዋል። ከዛ ውጪ በርካታ የህብረተሰብ ክፍል አለ። ከመንደር ማሰባሰብ ውጪ ባሉበት አካባቢ ላይ ያስፈልጋቸውን የሚያስፈልጋቸው የማህበራዊ ኢኮኖሚያ ተቋማት ገንብተን ከዛ በኋላ ስፔሻሊ ህዝቡ ደግሞ ምርትና ምርታማነት ወደ ተጨባጭ ተግባር ውስጥ ገብቶ ምርትና ምርታማነትን ጨምሮ ገቢያቸውን በአግባቡ የሚያገኙበትና ኑሯቸው እንዲሻሻል ለማድረግ እየተሰራ ነው ያለው። ይህ በመንደር ያልተሰባሰቡ አርሶ አደሮች ምርታማነት ለማሳደግ ያለመ የክልሉ እቅድ በፍጥነት መተግበር አቶ መሐመድን ከጳሌ ያላቁ ከድካማቸው ያሳርፋቸዋል።